ለልጆች ስልክ ወይም ታብሌት ሲሰጡ ጊዜያዊ ሰላም ያገኙ ይመስሎታል? ነገር ግን በሳይንሱ ዓለም የዲጂታል ሄሮይን እየተባለ እንደሚጠራ ያውቃሉ? በልጁ አእምሮ ውስጥ ምን የተካሄደ እንደሆነ ቢያውቁ ዛሬውኑ ስልኩን ይቀሙ ነበር። ሰላም ጤና ይስጥልኝ። ዶክተር አምሳሉ ሳሙኤል እባላለሁ። የህፃናት ስፔሻሊስት ነኝ። በዛሬ ቪዲዮ በሳይንሳዊ መረጃዎች ላይ ተመስርተን ልጆቻችንን ከስክሪን ሱሰኝነት እንዴት መከላከል እንደምንችል እናያለን። ለቻናሉ አዲስ የሆናችሁ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ አድርጋችሁ ጀምሩ። ወደ ቪዲዮ። ስክሪኖች የሚያመነጩት ሰማያዊ ብርሃን ወይም ብሉ ላይት የእንቅልፍ ሆርሞንን ያዛባል። ይህም ልጆች ቶሎ እንዳይተኙና ጥራት ያለው እንቅልፍ እንዳያገኙ ያደርጋል። እንቅልፍ ማጣት ደግሞ በልጆቻችን ባህሪ፣ በትምህርት አቀባበልና በክብደት ላይ ችግር ያመጣል። ከዚህ በመቀጠል የስክሪን አጠቃቀምን በተመለከተ በአሜሪካ የህፃናት አካዳሚ የተሰጡ መመሪያዎችን እናያለን። ከ13 ወር በታች የሆኑ ህፃናት ከቤተሰብ ጋር በቪዲዮ ከመነጋገር ውጪ ስክሪን ባያዩ ይመረጣል። ከ18 እስከ 24 ወር ያሉ ህፃናት ደግሞ በጣም ጥራት ያላቸው ፕሮግራሞችን በቀን ከ30 ደቂቃ ባልበለጠ ጊዜ ከወላጆች ጋር ብቻ መመልከት የሚችሉ ሲሆን ከ2 እስከ 5 ዓመት የሆኑ ህፃናት ደግሞ በቀን ቢበዛ 1 ሰዓት መመልከት ይችላሉ። ወላጆች ለልጆቻቸው መልካም አርአያ መሆን አለባቸው። ምክንያቱም ልጆች ከምንነግራቸው ይልቅ የምናደርገውን የማድረግ ዝንባሌ አላቸው። እኛ ቀኑን ሙሉ ስልክ ላይ የምናሳልፍ ከሆነ ልጆቻችን ያንን እንዳያደርጉ መጠበቅ ከባድ ነው። መኝታ ክፍል ውስጥ ቲቪ ማስገባት የለቦትም። የምግብ ጠረጴዛ ላይ ስልክ የመጠቀም ልምድ ካሉት ያስወግዱ። ስልክን እንደ ማረጋጊያ ወይም ማባባያ አይጠቀሙ። ልጁ ሲያለቅስ ለማረጋጋት ስልክ መስጠት ስሜቱን የመቆጣጠር ብቃቱን ያጠፋዋል። ስክሪን መጠቀም መብት ሳይሆን በኃላፊነት የሚሰጥ ልዩ እድል መሆኑን ለልጆቻችን እናስተምር። ለልጆቻችን የምንሰጠው ውድ ስጦታችን ጊዜያችንና አብሮነታችን ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁ ለሌሎች እንዲደርስ ላይክ እና ሼር አድርጉ። ተጨማሪ መሰል ቪዲዮዎችን ለማግኘት ደግሞ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስላዳመጡን እናመሰግናለን።